ሰላም ውድ የዩቲዩብ ቤተሰቦች በድጋሚ ተገናኝተናል። ዛሬም ይሄን ቤት ሰብስክራይብ እና ላይክ ማድረግ ጀምሩ። ዛሬ ትንሽ ካስገረመኝ ነገር አንድ ነገር ልንገራችሁ። ያው መንገድ ላይ ድንገት ያየው ነውና እየመጣው ነበርና ብረስ የተሰራ ሰው አዩኝ። ያው ብረስ በርግጥ ኖርማሊ ሁሉም ሰው ያው ብረስ ምናምን ነገር ይሰራ ትንሽ ወጣ ስትል ምናምን ነገር ማን አንዳንድ ሰው እኮ በመድረሻ ራሱ መተው የማይገባ ጥርስ አለ። እንደዚህ በጣም ኦቨር የወጣ ጥርስ እና ዝም ብሎ ለሾ ነው ወይስ ኖርማሊ እንደዚህ አይነት ጥርሶች ይገባሉ? እስኪ አንድ ኮሜንት ላይ ሀሳባችሁን ግለጹልኝና በጣም ስላስገረመኝ ነው እኔ። እሺ ወደ ዛሬው ቪዲዮአችን ደግሞ ስንገባ እንግዲህ ኢትዮጵያ ውስጥ ያው እንግዲህ እንደምናውቀው ነዳጅ ያየነው ሰልፉ ምናምን ነገር አንዳንድ መንገዶችን እንግዲህ በእግራችን እያልናቸው ነው እና እስኪ ዝም ብዬ ላሳያችሁ ብቻ ይሄን ቪዲዮ ያው ብዙዎቻችሁ አይታችሁታል ብዬ ተስፋ አደርጋለሁ። ግን ያው ያላያችሁት እስካሁን ሰልፉን አብዛኛው ቦታ እንደዚህ ነው ሰልፉ በእርግጥ እና ደግሞ አሁን ከዚህ በፊት ለምሳሌ ኮሮና መጥቶ ነበር አይደል? ያው አሁን ደግሞ የነዳጅ እስኪ የትኛው ነው የበለጠ ቀውስ ሊያመጣብን የሚችለው የሚለው ነገር እስኪ የሆነ ተወያዩበት እስኪ እርስ በራሳችሁ። ያው ይታወቃል ከዚህ በፊት ኮሮና መጥቶ ምናምን ነገር በጣም ብዙ ሰው አልቋል ምናምን ነገር እና አንዳንድ ችግሮችም ነበሩ ምናምን ነገር ግን ቢያንስ ያው ስራ እየሰራን ነው ምናምን ነገር ያው ከዛ በሽታ ራሳችን በማክስ ምናምን ጠብቀን ስራ ብዙዎች እየሰራን ነበር። ነዳጅ ከጠፋ ጭራሽ ነው ነዳጅ እንደዚህ በዚህ የሚቀጥሎ ከጠፋና ለምሳሌ አሁን በዚህ የሚቀጥል ከሆነ ወር ምናምን የሚያስቆጥር ከሆነ ሳሉት ምን እንደሚፈጠር መሳለው። አንደኛ ምንም የሚገባ ነገር ከሌለ እዚሁ ብቻ ያለ ነገር ነው ማለት ነው ልንጠቀም የምንችለው። እነሱ ደግሞ ያው አሁን እንደ በኮሮና እንደተደረገው ጊዜ ደግሞ ባለሀብቱ ያለውን እንዳለ ዘይቱንም ምናምን አከማችቶ ቁጭ ያደርጋል። ብራዘር እኔና አንቺ እንዳንቺ ያሉ ቢጤዎች ደግሞ የወሩ ደሞዝ ጠባቂዎች ቻው ቸልሲ ማለት ነው። ስለዚህ እኔ አሁን እንደኔ ሀሳብ በጣም ከባዱ ነው ብዬ ማስበው የነዳጁ ነው። የነዳጅ ቶሎ ወደ ቦታው የማይመለስና የማይስተካከል ከሆነ ከባድ ቀውስ ነው የሚያስከትለው ብዬ አስባለሁ። እና ያው ነዳጁ ቶሎ እንዲመለስ እንግዲህ ምክንያቱም በየስራ ቦታችን ራሱ በጣም እየቀዘቀዘ ነው እንግዲህ በጣም ያስፈራል። ነገ ላይ ተነስቶ ያው በቃ እንግዲህ ምንም መከፍላችሁ የለም ሂዱልኝ ካሉ ምንም ማድረግ አንችልም ብዬ አስባለሁ። እና ያው የነዳጁን ነገር ቶሎ ወደ ቦታ እንዲመለስ ብለን ተስፋ እናደርጋለን። ግን እስኪ እናንተም ሀሳባችሁ ስጡበት። እስኪ የትኛው ቀውስ ነው የኮሮና ነው ወይስ የነዳጁ ነው የበለጠች ነገር ማለት ህዝቡን ሊጎዳ የሚችለው የትኛው ነው የሚለው ነገር ሀሳባችሁ አስተያየታችሁ ስጡበት። እስኪ እቺ ሰልፍ ደግሞ እስኪ አይተናት እንመለስ። ዝም ብዬ ድንገት መንገድ ላይ ሲል አነሷት ነች። በጣም ያላነሷቸው ደግሞ በጣም ብዙ አሉ በጣም ብዙ ማለት ነው። ይሄው መሀል ላይም ይሄ መግቢያ ምናምን ላይ ያው ስለሚቆራረጥ አያጭር እንዳይመስላችሁ በጣም ረጅም ነው። ሹፉ ተማኑ ይሄ መሀል ላይ ያው መተላለፊያ መንገድ ስለሆነ ለዛ ነው የቆረጡት እንጂ ሰልፉ እዛ ድረስ ነው። ያው በዛው እንኳን አደረሳችሁ ለሙስሊሞች ሙባረክ። ሹፉልኝ ብራዘር እስካሁን አላለቀም እንግዲህ ሰልፍ በዛው በመኪና ማለት ነው። ለዘመናት አብሮ የኖረ አንድ ታላቅ የመራራት ዋጋ በማካፈል ውስጥ ያለው እርካታ እየተካፈሉት በረካ አለውና ታዲያ ከምንወዳቸውና ከምናስብላቸው ሁሉ ጋር በዓሉን ለመካፈል ደስታችን እንግዲህ እንደምታዩት ነው። ሰልፉ እዚህ ድረስ ነው። ያው እንግዲህ መሳለው መኪኖቹን ብዛት በየቦታው ደግሞ እንደዚህ ነው። አንዳንድ ቦታ እንደዚህ ተሰልፈው ምናምን ነገር ያልቃል ምናምን ነገር እኔ ደግሞ አሁን ያየሁት ለምሳሌ አሁን ትላንትና ቀን ላይ ምናምን ነገር ተሰልፎ እንደ ትላንትና ቀን ምናምን ነገር አይቼው እዛ ቦታ ላይ ዛሬ 11 ሰዓት ምናምን ላይ ገና ነዳጅ መቀዳት የተጀመረበትን ቦታ ምናምን ነገር አስተውያለሁ።
እና እንግዲህ ያው የዓለም መንግስታቶች እነሱ አባት እየበሉ እየጠጡ ነው። እዚህ ጋር መጨረሻ ላይ የምንጨቆኑ እኛ ነን። እና ምን እንደሚፈጠር ብቻ እንግዲህ ፈጣሪ ያሳየን ወደፊት ደግሞ የሚፈጠረውን ብቻ። ለማንኛውም መቻችሁ ያው ይሄን አንዳንድ መረጃ ላሳውቃችሁ ብዬ ነው። እንደ ዜና አይደለም ደግሞ ዝም ብዬ ያው ጀስት ስላየሁት ያው እንደ ዝም ብዬ ላወራው ብዬ ነው። ለማንኛውም ይመቻችሁ። በዚህ አጋጣሚ ሰብስክራይብ፣ ላይክ እያደረጋችሁ ይመቻችሁ በሉ።